أشهد أن لا إله إلا الله. أشهد أن محمدًا رسول الله. أشهد أن محمدًا رسول الله. حي على بسم الله. الحمد لله الذي يصطفي من الأيام والشهور ما يشاء ويختار، ويختص من الأزمنة بالفضائل ما يريد، رحمة منه وتذكرة لأولي الأبصار. وأشهد أن لا إله إلا الله وحده لا شريك له العزيز الغفار، وأشهد أن محمدًا عبده ورسوله المصطفى المختار، صلى الله عليه وعلى آله وصحبه ما تعاقب الليل والنهار. أما بعد، عباد الله، فاتقوا الله يا عباد الله حق التقوى، وراقبوه في السر والنجوى. يا أيها الذين آمنوا اتقوا الله وكونوا مع الصادقين. أيها المسلمون، لقد جعل الله الأيام مستودعا للطاعات ومحلا للقربات، وجعل الليل والنهار خلفة لمن أراد أن يذكر أو أراد شكورا. وإن من منة الله تعالى على عبده المؤمن أن يوفقه لاغتنام فرص العمر، فالعمر يمضي وينصرم، وليس لابن آدم منه إلا ما استودعه فيه من صالح العمل. قال الله تعالى: وسارعوا إلى مغفرة من ربكم وجنة عرضها السماوات والأرض أعدت للمتقين. فالسعيد من استغل الأوقات وازداد في مواسم الخير من الطاعات،
وتعرض فيها لنفحات الرحمات، فالليل والنهار لا ينتظران بل يتعاقبان ولا يفتران. والعمر أمانة سيسأل العبد عنها يوم القيامة، كما قال صلى الله عليه وسلم: لا تزول قدم عبد يوم القيامة حتى يسأل عن عمره فيما أفناه، وعن علمه فيما فعل، وعن ماله من أين اكتسبه وفيما أنفقه، وعن جسمه فيما أبلاه. رواه الترمذي. وقال صلى الله عليه وسلم لرجل وهو يعظه: اغتنم 5 قبل 5، شبابك قبل هرمك، وصحتك قبل سقمك، وغناك قبل فقرك، وفراغك قبل شغلك، وحياتك قبل موتك። ودي الله ባሪያዎች የዛሬ ኹጥባችን የሚሆነው ስለ አሽሩ ዚልሂጃ ይሆናል። ዛሬ ያለንበት ቀን ዙልቃዒዳ ወር 28ኛው ቀን ላይ እንገኛለን። 1447 ዓመተ ሂጅራ። እሁድ ወይም ሰኞ ሻዕባን በ29 ካለቀ እሁድ ዙልቃዒዳ በ29 ካለቀ ሰኞን ወይም እሁድን አንድ ብለን ልንጀምር እንችላለን። ዙልቃዒዳ ግን በ30 ካለቀ ሰኞ ዙልሂጃ አንድ ብሎ ሊጀምር ይችላል። ከፊት ለፊታችን ያሉት የዙልሂጃ 10 ቀናቶች በእስላም እጅግ ትልቅ ቦታ አላቸው። ስለዛ ነው ዛሬ የምንመለከተው። ስለነሱ ከማየታችን በፊት በጊዜያችን መጠቀም አላህ በሰጠን እድል የመጠቀም ነገር እናወሳለን። የዙልሂጃን ትሩፋቶችን እናነሳለን። እንዲሁም በእነዚህ በዙልሂጃ 10 ቀናቶች ምን ስራ ብንሰራ አላህ ዘንድ ከበድ ያለ ተለቅ ያለ አጅር እናገኛለን የሚለው እናያለን። ቀናቶች ሁሉ የአላህ ናቸው። ወራቶችን በሙሉ የአላህ ናቸው። ጊዜ ሁሉ የአላህ ነው። ሆኖም አላህ ሱብሓነሁ ወተዓላ ከቦታ ቦታን ይመርጣል፣ ከጊዜም ጊዜን ይመርጣል፣ ከወርም ወርን ይመርጣል፣ ከሰውም ሰውን ይመርጣል። ከሰው ዘር መርጦ አንቢያዎችን ነቢይ አድርጓል። ከሰው ዘር መርጦ ሰሓቦችን ሰሓባ አድርጓል። ከሰው ዘር መርጦ ዑለማዎችን ዑለማዎች አድርጓል። ከወራትም እንደዚያው መርጦ ረመዳንን መርጧል። እንዲሁም ደግሞ የተከበሩ ወራቶች አሉ፣ አሽሁሩል ሑሩም ይባል። እንደዚህ አላህ ይመርጣል። በዙልሂጃ ወር ከወር ውስጥ የተመረጡ 10 ቀናቶች አሉ። እነዚህ 10 ቀናቶች መጠቀም ማለት አላህ ባመጣልን እድሜ ባመጣልን እድል መጠቀም ማለት ነው። ጊዜ ያልፋል። መቼ እንደምንሞት አናውቅም። ወደ አኺራ መቼ እንደምንሄድ አናውቅም። አላህ በሰጠን እድሜ መጠቀም ይኖርብናል። ከምንጠቀምበት ውስጥ አንዱ እነዚህን 10ቱን የዙልሂጃ ቀናቶችን መጠቀም ነው። ዝም ብለን እንደ አምናው ናቸው ብለን ልናሳልፋቸው ይገባል። የአምናው አምና አልፏል። እነዚህ ልዩ ናቸው። ዳግም ላናገኛቸው እንችላለን። በዚህ በአግባቡ ልንጠቀማቸው ይገባል። አላህ ሱብሓነሁ ወተዓላ ቀንና ማታ ምን ይላል? ወጀዐለ ሌይለ ወነሃረ ኺልፋ፣ ቀንና ማታ እንዲፈራረቁ አደረኩኝ ይላል። ይህን ያደረገው ለምንድን ነው? ሊመን አራደ አን የዘከረ አው አራደ ሽኩራ፣ አላህን ማመስገን ለሚፈልግ፣ ወደ አላህ መመለስ ለሚፈልግ፣ ለሚያስተነትን፣ ዒባዳ ለማድረግ ለአኺራው መዘጋጀት ለሚፈልግ ሰው ትምህርት ነው። ትናንትና ያለፈ ዛሬ መጣ፣ ዛሬም ያልፋል። በትናንትና ዕለት የምንሰራውበት ዛሬ ሳልሰራበት ያልፈኝ ይሁን እያለ ሰው ነቃ ብሎ ለአኺራው ይሰራ ዘንድ ነው ቀንና ማታን ማፈራረቅ ይላል። ዓመት ዓመትን ይተካል፣ ወራት ወራትን ይተካሉ። ይህ ሁሉ ተደቡር አድርገን ተፈኩር አድርገን ወደ ለአኺራ የምንሰራው እድሜ እያለቀ ነው የሚል ነገር እንድናስተነትን ነው አላህ ያደረገው። በዕድሜያችን ውስጥ ደግሞ አላህ ሁሌ ተመሳሳይ ዒባዳ ቢሆን ኖሮ ነፍስያ ትሰለቻለች፣ ትዘናጋለች። ያ እንዳይሆን
በተለያየ ጊዜ የተለያየ ትሩፋት ያላቸው ማዕረግ ክብር ያላቸው ጊዜያቶችን አላህ ነው ያደረገልን። ረመዳን ወር በዒባዳ ነሽጠን ረመዳን ሲያልቅ ምን ይመጣል? የሐጅ ወራቶች ይመጣል። የሐጅ ጊዜያቶች ጊዜ ይመጣል። ሐጅ ለማይሄድ ደግሞ አሽሩ ዙልሒጃ የዙልሒጃ ወር አስርቱ የመጀመሪያው አስርቱ ቀናቶች በጣም ብዙ ትሩፋት ይዘው ይመጣሉ። መዘናጋት የለም፣ ሁሌም ነቃ በሉ የሚል መልእክት ነው አላህ ሱብሓነሁ ወተዓላ ቢያስተላልፍልን። የቂያማ ቀን በዚህ ጊዜያችን አላህ ይጠይቀናል። በዕድሜያችን እንጠይቃለን፣ በሀብታችን እንጠይቃለን፣ በወጣትነታችን እንጠይቃለን። አላህ በሰጠን ነገር ይጠይቀናል። ምን ሰራችሁበት? ምን ያደረጋችሁበት? መባላችን አይቀርም። አላህ ቢጠይቀን የሆነ ነገር ሰጥቶን እድሜ ሰጠን፣ በዚህ እድሜ ይህን ስራ ይህን አትስራ ብዬ ነበረ፣ ለምን አልታዘዝክም? ስለ አሽሩ ዙልሒጃ ሰምተህ ነበር፣ ለምን አልተገበርክም? በወጣትነት ለዲን አውለው ተብለህ ተነግሮ ነበር፣ ለምን አልተገበርክም? በሀብትህ ኸይር ስራ ተብለህ ነበር፣ ለምን አልተገበርክም? ተብለን እንጠየቃለን። የሰጠን አላህ ነው። በሰጠን ነገር ደግሞ አላህ ይጠይቀናልና በዚህ ጊዜ አሽሩ ዙልሒጃን ተጠቅመንበት የቂያማ ቀን ስንጠየቅ ጥሩ መልስ መስጠት እንድንችል ይህን ጊዜ በአግባቡ ልንጠቀመው ይገባል ነው። ومن الأيام الفاضلة التي أعلى الله شأنها وعظم أمرها أيام عشر ذي الحجة، فهي أيام عظيمة مباركة ليس في الأيام ما يماثلها ولا في أجور الأعمال ما يعدلها. أقسم ربنا جل وعلا بها والفجر وليال عشر. እነዚህ ዙልሒጃ የመጀመሪያዎቹ 10 ቀናቶች እነሱን የሚያህል ቀን ዓመት ውስጥ የለም። ስለሆነም ነው አላህ ሱብሓነሁ ወተዓላ በእነዚህ 10 ቀናቶች እየማለ ይናገራል። ብዙ ቦታ ቁርአን ውስጥ አላህ የሚምልባቸው ነገሮች አሉ። የሚምልበት ትልቁ መልእክት ምንድን ነው? የማልኩበት ነገር ተራ አይደለም፣ ትልቅ ነገር ነውና ትኩረት ስጡት ነው። በእነዚህ 10 ቀናቶች ብሏል። ወልፈጅር ወለያሊን ዐሽር፣ በንጋቱ እምላለሁ እንዲሁም በ10ቱ ምሽቶች እምላለሁ ይላል። እነዚህ 10ቱ ለያሊ ብሎ አላህ ያላቸው አሽሩ ዙልሒጃ ናቸው ብለው አብዱላህ ብን አባስ ፈስረዋል። በሌላ በቁርአን አንቀጽ አላህ እንዲህ ይላል ሊየሽሀዱ መናፊዐ ለሁም ወየዝኩሩ ስመላሂ ፊ አያሚን ማዕሉማት። አላህ ለነሱ የሚጠቅማቸው ነገር ያገኙ ዘንድ ይልና እንዲሁም አላህን እንዲያወሱ እንዲያወድሱ ወደ አላህ እንዲመለሱ በእነዚያ በታወቁት ቀናቶች ላይ እነዚያ የታወቁ ቀናቶች ብሎ ማለት አያሙል ዐሽር የዙልሒጃ 10ቱ ቀናቶች ነው ብለው አብዱላህ ብን አባስ በዚህ ፈስረውታል። ወቀድ ኸሰ አላሁ ሃዚሂ አልአያም ቢኡጁር ከቢራ ወረተበ ዐለ ጣዓት ፊሃ خيرات كثيرة فكل عمل صالح فيها أحب إلى الله منه في غيرها. قال صلى الله عليه وسلم ما من أيام العمل الصالح فيهن أحب إلى الله من هذه الأيام العشر. قالوا يا رسول الله ولا الجهاد في سبيل الله؟ فقال رسول الله صلى الله عليه وسلم ولا الجهاد في سبيل الله إلا رجل خرج بنفسه وماله فلم يرجع من ذلك بشيء. በእነዚህ 10 ቀናቶች የሚሰራ ኸይር ስራ በሌሎች ዓመቱ ሙሉ ባሉ ቀናቶች ከሚሰራው እጅግ የበለጠ ነው። ይህን አስመልክቶ ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ ይላሉ፣ ዓመት ውስጥ ካሉ ቀናቶች ኸይር ስራ የሚሰራባቸው እንደው ዝም ብሎ የሚያልፉ ቀናቶች አይደለም፣ በዒባዳ የተሞሉ እንበልና ዓመቱን በሙሉ በኸይር ስራ በዒባዳ ሙልት ያለ ኸይር ስራ ዒባዳ ተሰርቶበት ከሚያልፉ የዓመቱ ቀናቶች ውስጥ በ10ቱ ቀናቶች የሚሰራውን ያህል የሚደርስ የሚፎካከር ምንም የለም ይላሉ ረሱል ሰለላሁ ዐለይሂ ወሰለም። እንግዲህ ሰሓቦች ዘንድ በጣም ታዋቂውና ለኸይር ስራ ሁሉ ማወዳደሪያ የነበረው ጂሃድ ፊ ሰቢልላህ። ከጂሃድ ፊ ሰቢልላህ ይበልጣልን ብሎ ጠይቋቸው ምን አሉ ረሱል ሰለላሁ ዐለይሂ ወሰለም? አዎ በእነዚህ ቀናቶች የሚሰራ ኸይር ስራ መልካም ስራ ከጂሃድ ፊ ሰቢልላህ ይበልጣል። ምናልባት ግን አሉ አንድ ሰው ጂሃድ ፊ ሰቢልላህ ሲወጣ
ህይወቱን ይዞ ንብረቱን ይዞ ወጥቶ በዛው መስዋዕት ሆኖ ምንም ይዞ ሳይመለስ በዛው ሸሂድ መስዋዕት ከሆነ ግን እሱን የሚደርስ የለም አሉ። ከዛ በተረፈ ግን በእነዚህ ቀናቶች የሚሰራ በኸይር ስራ የሚወዳደር የሚፎካከር ማንም የለም ይላሉ ረሱል ሰለላሁ ዐለይሂ ወሰለም። እንግዲህ ይሄ ትልቅ ትሩፋት ነው፣ ትልቅ ማነቃቂያ ነው። ኸይር ፍላጊ ነው ለሰው ለአኼራው መልካም ነገር መሸመት ለሚፈልግ ሰው እድሜውን በዒባዳ ለማሳለፍ ለሚፈልግ ሰው ይህ ጊዜ ሊያመልጠው አይገባም። በእነዚህ ቀናቶች የሚሰሩ ብዙ ኸይር ስራዎች አሉ። እነዚህ ቀናቶች በጣም ከበድ ከሚያደርጋቸው ነገር ውስጥ አንዱ ከአሽሁሩል ሑሩም ውስጥ ይገኛሉ። አላህ ሱብሓነሁ ወተዓላ ስለ አሽሁሩል ሑሩም ሲናገር ምን ይላል? ዓመቱ 12 ወር ነው ይላል። ኢነ ዒደተ ሽሁሪ ዒንደላሂ 12 ሸህራ፣ አላህ ዘንድ የዓመት ወራቶች 12 ናቸው። ከ12 ውስጥ ወአርበዐቱ ሚንሃ ሑሩም፣ አራቱ የተከበሩ ወራቶች ናቸው ይላል። እነዚህ ከተከበሩት ከአራቱ ወራቶች ውስጥ አንደኛው ዙልቃዒዳ አሁን ያለንበት እያለቀ ያለ ወር፣ ሁለተኛው ቀጣዩ ወር ዙልሒጃ፣ ሶስተኛው ከዙልሒጃ ቀጥሎ የሚገባው ሙሐረም፣ አራተኛው የረጀብ ወር። ሶስቱ ተከታታይ ናቸው። ረጀብ ወር ለብቻው መሃል ላይ ያለ ወር የተከበረ ወር ከተከበሩ ወራቶች ውስጥ አንዱ ነው። በተከበሩ ቀናቶች ውስጥ እንገኛለን ማለት ነው። እነዚህ ቀናቶች በጣም አጅብ ያሰኛችሁ እንደ ድፍን 10ቱ ቀናቶች ተብሎ ልዩ ማዕረግ አላቸው። ከዛ ባሻገር ደግሞ በተናጠል 8ኛው ቀን የውሙ ተርዊያ ይባላል። ሐጃጆች ወደ ሚና የሚጓዙበት ዕለት ነው። 9ኛው ቀን የውሙ ዓረፋ የዓረፋ ቀን ይባላል። ሐጃጆች በዓረፋ ምድር ላይ ተሰብስበው ወደ አላህ ስብሓነሁ ወተዓላ የሚያለቅሱበት፣ አላህ የሚለምኑበት፣ የሚማጸኑበት ዕለት ነው። አላህ ስብሓነሁ ወተዓላ መላኢካዎችን ዓረፋ ምድር ላይ ባሉት ባሪያዎቹ የሚያስቀናበት የሆነ ዕለት ነው። ሸይጣን እጅግ የሚያፍርበት ዕለት ነው። አላህ ባሪያዎችን ከጀሃነም ነፃ የሚያወጣበት ዕለት ነው። ዓለም በዓመቱ ቀናቶች ሁሉ ከሚደረጉ ዱዓዎች ምርጥ ዱዓ ማለት የዓረፋ ቀን ዱዓ የተባለው ነው። 10ኛው ቀን ደግሞ ትልቁ የሐጅ ቀን ተብሎ የተገለጸ ነው። የእርድ ቀን ተብሎ የተገለጸ ነው። በቀን እንኳን 8፣ 9፣ 10 የተባለ ልዩ ትሩፋት ልዩ ማዕረግ የተነገረበት ቀናቶች በእነዚህ 10ቱ አሽሩ ዙልሒጃ ውስጥ ይገኛሉ። ስለዚህ በእነዚህ ቀናቶች ውስጥ በዒባዳ ላይ ለመጠናከር ለመበርታት ሁላችንም ከአሁኑ ቆራጥ ንያ ሊኖረን ይገባል። ዋናው ነገር ንያ ነው። ሰው በንያው ጠንካራ ከሆነ አቋሙ ላይ ጠንካራ ከሆነ ተግባሩ አላህ ይወፍቀዋል። ንያችን ደካማ ሲሆን ዓላማችን ደካማ ሲሆን ተግባሩን አላህ ከኛ ይወስድብናልና ጠንካራ ንያ ጠንካራ አቋም ሊኖረን ይገባል። በእነዚህ ቀናቶች የሚገኙ ትሩፋቶች ሊያመጡን አይገባል ብላችኋለሁ። ባረከላሁ ሊ ወለኩም ፊል ቁርአኒል ዐዚም ونفعني بما فيه من الآيات والذكر الحكيم. أقول قولي هذا وأستغفر الله لي ولكم فاستغفروه فيا فوز المستغفرين إنه هو الغفور الرحيم. بسم الله الحمد لله والصلاة على رسول الله وعلى آله وصحبه ومن والاه وبعد. عباد الله، إن من أعظم الأعمال التي ينبغي للعبد أن يحرص عليها في هذه العشر تجديد النية وإخلاص العمل لله تبارك وتعالى والابتعاد عن الشرك ووسائله، لأن أيام عشر ذي الحجة ضمن أشهر الحرم التي تضاعف فيها الثواب والعقاب، فقد صرح بها بعض أهل العلم استنادا لقوله تعالى: إن عدة الشهور عند الله 12 شهرا في كتاب الله يوم خلق السماوات والأرض منها 4 حرم ذلك الدين القيم فلا تظلموا فيهن أنفسكم. فيحرص العبد كل الحرص أن تكون سكناته وحركاته لله عز وجل،
وتكون أعماله مرادا بها وجهه سبحانه متبعا فيها سنة نبيه صلى الله عليه وسلم. قال في الحديث القدسي: أنا أغنى الشركاء عن الشرك، من عمل عملا أشرك فيه معي غيري تركته وشركه. رواه مسلم። በእነዚህ 10 ቀናቶች ውስጥ ማንኛውም ኸይር ስራ መስራት ይቻላል፣ ብዙም አጅር ያስገኛል። ባይበልጥ ግን ትኩረት ማድረግ ያለብን ዒባዳዎችን ስናከናውን ከሪያ ከሱምዓ መራቅ አለብን። ይሁንልኝ፣ ስሙልኝ፣ አድንቁኝ ከሚል ከባድ ወንጀል መራቅ አለብን። ዒባዳን የምናደርገው ኸይር ስራ መስራው ለአንድ አላህ ሱብሓነሁ ወተዓላ ብቻ ብለን መሆን አለበት። ሪያ የሽርክ አካል ነው። ነቢያችን ሰለላሁ ዐለይሂ ወሰለም በነገሩን በሐዲሰል ቁድሲ አላህ ሱብሓነሁ ወተዓላ ይላል: አነ አግነ ሹረካኢ አን ሽርክ ይላል። እኔ ከሚያጋሩ ሰዎች ካጋሩት ነገር የጸዳሁኝ ነኝ ይላል። ሽርክ አንድ ሰው ኸይር ስራ ሲሰራ ዱዓ ትልቅ ዒባዳ ነው። ዱዓ ሲያደርግ በአላህ ላይ ካሻረከ ዱዓውን አልቀበለው እሱን ባልፈልገው ይላል አላህ ሱብሓነሁ ወተዓላ። ሰላት ላይ፣ ጾም ላይ፣ ሰደቃ ላይ ይሁንልኝ፣ ስሙልኝ፣ አድንቁኝ ማለት የሽርክ አይነት ነው። እነዚህ አራቱ የተከበሩ ወራቶችን ውስጥ አላህ ሲጠቅሳቸው ይላል: ፈላ ተዝሊሙ ፊህነ አንፉሰኩም፣ በእነዚህ ወራቶች ውስጥ ራሳችሁን አትበድሉ ይላል። ከበደል ሁሉ የበለጠው ትልቁ በደል ሽርክ ነው። ዙልም በደል ትልቁ ሽርክ ነው። ሪያ የሽርክ አይነት ነው። የትኛውም የሽርክ ከትልቁም ከትንሹም የሽርክ አይነት ራስን በማራቅ አንደኛው እርምጃችን ይህ ሊሆን ይገባል። ሁለተኛው በእነዚህ ቀናቶች ውስጥ ትኩረት ማድረግ ያለብን ኸይር ስራ በዋጅብ ዒባዳዎች ላይ ብርቱ መሆን አለብን፣ ጠንካራ መሆን አለብን። ጥቂት ባይባሉ ሰዎች አሉ ለሱና ዒባዳ በጣም ይጓጓሉ፣ ለዋጅብ ዒባዳ ግን ዝንጉም የሆኑ ሰዎች አሉ። ቅድሚያ ለዋጅብ ዒባዳ፣ ለምሳሌ 5 አውቃት ሰላትን በወቅቱ በጀማዓ ለመስገድ፣ 5 ነው። ሱብሒን በጀማዓ መስጂድ በጀማዓ ለመስገድ ጥረት ማድረግ አለብን። ዋጅብ የሆኑ ዒባዳ ለምሳሌ ሐጅ ወር የሐጅ ተግባር በእነዚህ ቀናቶች የሚተገበር ነው። ለሐጅ ላይ ልዩ ትኩረት አንዳንድ ወንድሞች አሉ ዑምራ ላይ ልዩ ትኩረት ያደርጋሉ። ሐጅን ግን እንደ ተራዊ ያዩዋል። ዋጅብ ዒባዳ የሚቀድመው ከዑምራ ሐጅ ይቀድማል። መሰል በዋጅብ ግዴታ በሆኑ ዒባዳዎች ላይ ቅድሚያ በመስጠት ልንበራታ ይገባል። ሶስተኛው በእነዚህ 10 ቀናቶች ጾም ላይ ነው። ጾምን በተመለከተ ያው ከኸይር ስራ ይመደባል። ሰሒህ በሆነው ሐዲስ በእነዚህ ቀናቶች የሚሰራ ማንኛውም ኸይር ስራ ስለተባለ ከማንኛውም ኸይር ስራ ውስጥ አንዱ ዋናው ጾም ነው። እነዚህ 10 ቀናቶች ከቻለ በጾም ብናሳልፋቸው ትልቅ አጅር እናገኛለን። ይህን አስመልክቶ ከእናታችን ከሐፍሳ የተዘገበ ዘገባ አለ። ሰነዱ ላይ ደካማ ቢሆንም ከሌሎች በኸይር ስራ መስራት በጣም አስፈላጊና ወሳኝ ነው ከሚለው ሐዲስ ጋር ሲቆራኝ ቦታ ያሰጠዋል ሐሳቡ። ያ ምን ይላሉ ነቢያችን ሰለላሁ ዐለይሂ ወሰለም 4 ነገሮችን አይተውም ነበር ይላሉ። አንደኛው የውሙ ዓሹራ የዓሹራን ቀን መጾምን ትተው አያውቁም። ሁለተኛ ዓሽሩ ዘልሒጃን ከመጾም ትተው አያውቁም። ሶስተኛው በየወሩ 3 ቀን መጾምን አይተውም ነበር። አራተኛው ከሱብሒ በፊት ቀብልያ 2 ረካ መስገድን አይተውም ነበር ይላሉ። ብዙ ኢማሙ አሕመድ ዘግበውታል፣ አቡ ዳውድ ዘግበውታል፣ ኢማሙ ነሰኢ ዘግበውታል። በተለያዩ መልክ ተዘግበዋል። ግን ዞሮ ዞሮ ሰነዱ ላይ ደካማነት አለበት። ሆኖም ግን ከሌሎች ሐዲሶች ጋር ሲደማመር ብርታት ይሰጠዋልና እነዚህ ቀናቶች የቻለ ሰው 10ቱ ቀናቶች ቢጾም አጅሩ ከፍ ይላል። 10 ቀን ሲባል 10ኛው ቀን አንጾምም። 10ኛው ቀን የዒድ ቀን ስለሆነ ማለት ነው። 9 ቀን ነው ቢጾመው። 10ኛው ቀን ዒድ ነው። በዒድ ቀን መጾም ሐራም ነው፣ አይፈቀድም። 9ኛው ቀን መጾም ይህ በጣም የተወደደና ልዩ ራሱ የቻለ ሐዲስ ማስረጃ ያለው የዓመትን ወንጀል ያስምራል የተባለለት ስለሆነ ቀጣይ የ2 ዓመት ወንጀል ያስምራል የተባለለት ትልቅ ደረጃ ያለው ስለሆነ ማንም ሊያመጣ አይገባም። በተቻለ መጠን ግን ሁላችንም በእነዚህ ቀናቶች በጾም ብናሳልፈው አጅሩ ከፍ ያለ ነው። ሌላው በእነዚህ ቀናቶች ከምናሳልፈው የዒባዳ አይነት ውስጥ
ዝክር ነው። አላህን መዘከር ተክቢራ ማለት በጣም ተወዳጅ ነው። ይህን አስመልክቶ ይላሉ ነቢያችን ሰለላሁ ዐለይሂ ወሰለም ፈአክሲሩ ፊህነ ሚነ ተህሊል ወተክቢር ወተሕሚድ ይላሉ። የእነዚህ ቀናቶች ትሩፋት ከገለጹ በኋላ በእነዚህ ቀናቶች የሚሰራ ኸይር ስራ በየትኛውም ቀን ከሚሰራው ኸይር ስራ የበለጠ አላህ ዘንድ ተወዳጅ ነው ካሉ በኋላ በእነዚህ ቀናቶች ላኢላሃ ኢለላህ ማለትን አብዙ፣ አላሁ አክበር ማለትን አብዙ፣ አልሐምዱሊላህ ማለትን አብዙ ይላሉ። ከሰሓቦች ውስጥ አቡ ሁረይራና ዑመር ብኑ ኸጣብ ረዲየላሁ ዐንሁ በእነዚህ 10 ቀናቶች በየገበያው እየሄዱ በየሱቁ እየሄዱ ተክቢራ ይሉ ነበር። ድምፃቸው ከፍ አድርገው የእነሱን ተክቢራ የሰማው ነጋዴው፣ ገበያተኛው፣ መንገደኛ ሁሉ አብሮ ህዝቡ ተክቢራ ይል ነበር። በእኛ ዘመን ከጠፋ ሱና ከተረሳ ሱና ውስጥ አንዱ በእነዚህ 10 ቀናቶች ተክቢራ ማለት የተረሳል። የዒዱ ቀን ሲመጣ ነው። አረ የዒዱ ቀን ቢሆን የሚባለው ተክቢራ የሞተ ነው ማለት ይቻላል። ሸሪዓው ካስተማረው አንጻር ስናየው በጣም በተክቢራ ላይ ደካማ ነው። የአላህን ማንነት ከፍ የምናደርግበት ነው። የምናተልቀው አላህ ነው። የምናመሰግነው አላህ ነው። በብቸኝነት መመለክ አለበት የምንለው አላህ ነው። ሰው እኮ በጭፈራ ይጮሃል። ሰው በተለያየ ነገር ድምፁን ከፍ አድርጎ ይጮሃል። አላህን በመዘከር አላህን በማወደስ አላህን በማመስገን ከፍ ያላለ ድምፅ ምን ቦታ ከፍ ሊል ነው? ደግሞ የተፈቀደልን እዚህ ቦታ ብቻ። በሌላ ቦታዎች ዱዓ ስናደርግ ድምፅ ዝቅ አድርገን ቁርአንን ስንቀራ ለኛ በሚሰማ ልክ ዝቅ አድርገን የተወሰኑ ቦታዎች ናቸው ድምፃችን ከፍ አድርገን ዝክር እንድንል የተፈቀደልን። አንዱ በእነዚህ 10 ዙልሒጃ ውስጥ ድምፅን ከፍ አድርጎ ተክቢራ ማለት፣ በዒዱም ቀናቶች ድምፅን ከፍ አድርጎ ተክቢራ ማለት፣ እንዲሁም ሐጅና ዑምራ ሲደረግ በተልቢያ ለበይክ አላሁመ ለበይክ ሲባል ድምፅን ከፍ ማድረግ የተፈቀደ ብቻ ሳይሆን ሱና የሆነ ዒባዳ የተደረገ ነው። በዚህ በተክቢራ በዝክር በጣም ልንበረታ ይገባል ነው። ሌላው የኡድሕያ ዝግጅት ነው። በእነዚህ 10 ቀናቶች የኡድሕያ ዝግጅት ይዘጋጃል። ፉቃሃዎች ምን ይላሉ? ከተክቢራው ጋር ያይዘው በእነዚህ 10 ቀናቶች ለኡድሕያ እርድ ብቁ የሆነ ግመልም በሬም በግ ፍየልም ስታዩ ተክቢራ በሉ ይላሉ። ተክቢራ በሉ። የሚታዩ እንስሳዎች በሙሉ ለኡድሕያ መታጨት አለባቸው። አይነ ስሜት ነው ውስጡ ላይ ያለው ማለት ለኡድሕያ እርድ የምንዘጋጅ በእኛ ኢትዮጵያውያን ዘንድ ለኡድሕያ ያለን አመለካከት በጣም መስተካከል አለበት ወንድሞች። የዓረፋ በዓል ብለን ስንል ትኩረታችን እርዱ ላይ ሳይሆን ስጋው ላይ ኢላ መን ረሒመ ረቢ አላህ ያዘነለት ሲቀር ቅርጫ አስገባለሁ የስጋውን አይነት እንጂ ትኩረት የሚደረገው እርዱ ላይ አይደለም። ሸሪዓው ደግሞ ትኩረት የሚያደርገው እርዱ ላይ ነው። ምን ማለት ነው? ይሄ ማለት ብዙ እርዶች እንዲታረዱ በዚህ እርድ ወደ አላህ እንድንቃረብ ነው አላህ የሚፈልገው። መልካም የሚያምሩ እርዶች ጥሩ የሆኑ አንድ ሰው በቃ አንድ ካረደ በቃ እንዳ አቅሙ ካለ ሀብቱ ካለ 3 4 እረድ 5 እረድ 100 እረድ። ምናልባት ይህን ነገር ለእኛ ኢትዮጵያውያን ትምህርት ሆናል የምለው የቱርክ ወንድሞቻችን ኡድሕያ ላይ በጣም ብዙ እርድ ያርዳሉ። ለምን መሰላችሁ? እነሱ አገር የሐነፊይ መዝሀብ ተከታይ ናቸው። በሐነፊይ መዝሀብ ኡድሕያ ማረድ ዋጅብ ነው። በነፍስ ወከፍ በቤተሰብ ልክ ነው የሚታረደው፣ በነፍስ ወከፍ። እኛ ሀገር አብዛኛው ሻፊዒ ስለሆነ ሱና ሙአከዳ ብሎ ይቀርባል። ሆኖ ሱና ሙአከዳ ቢባል ወደ አላህ መቃረቢያ ነው። ዒባዳነቱን አያስተውምና በእርድ ወደ አላህ ልንቃረብ ይገባል። ይህ ማለት ስጋ ምናልባት ባለ ሀብት የሆነ ሰው ላይናፍቀው ይችላል። በየቀኑ ስጋ ሊበላ ይችላል። ግን በዓመት ስጋ ባያገኙ ወንድሞች ይኖራሉ፣ እህቶች ይኖራሉ። በከተማ በገጠር ብዙ እርድ በማረድ ወደ እነሱ ስጋ ወደ እነሱ እንዲሄድ ማድረግ አለበት። አንተ አጅሩ ያንተ ይሆናል፣ በአንተ መዝገብ ይመዘገባል። ስጋውን ደግሞ እነሱ ይበላሉና ባለሀብቶች ሆናችሁ አቅሙ ያላችሁ ቱርክ ወንድሞቻችን ከሩቅ አገር መጥተው በየገጠሩ ብዙ አርደው ሲያከፋፍሉ እናንተ እንዴት አትቀኑ? እኔ ስለዚህ ለምን አላደርግም የሚል ስሜት ውስጣችን ላይ ሊሰማን ይገባልና ብዙ እርድ በማረድ የተቸገሩ ወንድም እህቶችን በዚህ በዓል ልናስደስታቸው ይገባል። እኛም በእርዱ ከአላህ አጅሩን ለማግኘት ወደ አላህ መቃረቢያችን ልናደርገው ይገባል። ኡድሕያ ለማረድ የለየተ ሰው ዙልሒጃ ወር አንድ ብሎ ከገባበት ቀን ጀምሮ
ጸጉሩን አይላጭም፣ ጥፍሩንም አይላጭም። በአካላቶች ያሉትን ጸጉሮች ከመላጨት ይቆጠባል። ይህም በሱናነት ነው። በአጋጣሚ ረስቶ ወይም ተሳስቶ አንድ ሰው ቢላጭ ምንም የለበትም፣ ግን ከሱናው አካል አንዱ ነውና ይህን አለመላጨት ነው። እርዱ ሲታረድ ሴቶችን ማድረግ ይችላሉ፣ ወንድም ማንም ማድረግ ይችላል። ያው ነቢያችን ሰለላሁ ዐለይሂ ወሰለም እርዱ የሚያርደው እርድ ምንም የሌለው ሰው ረሱል አርደውለታል ሰለላሁ ዐለይሂ ወሰለም። አንድ ሁለት በገረዱና ይሄ ለኔና ለቤተሰቦች ነዋል። ሁለተኛው ደግሞ የኔ ኡመት ሆኖ ማረድ ላልቻለ አርጀለታል ይላል ረሱል ሰለላሁ ዐለይሂ ወሰለም። ከበጀነት الفردوس ከሳቸው ጋር አላህ ያገናኘን፣ ሱናቸው የምንከተልም አላህ ያድርገን። فاتقوا الله عباد الله وصلوا وسلموا على محمد كما أمركم الله بقوله إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما. اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم وبارك على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم إنك حميد مجيد. اللهم ارض عن الخلفاء الراشدين أبي بكر وعمر وعثمان وعلي وعن سائر أصحاب نبيك أجمعين وعن التابعين وتابع التابعين ومن تبعهم بإحسان إلى يوم الدين وعنا معهم بمنك وكرمك ورحمتك يا أرحم الراحمين. اللهم ارزقنا اغتنام المواسم الفاضلة بالعمل الصالح المقرب إليك، وزودنا بالتقوى للقيام بين يديك، واغفر لنا ولوالدينا ولجميع المسلمين إنك أنت الغفور الرحيم. ربنا لا تزغ قلوبنا بعد إذ هديتنا وهب لنا من لدنك رحمة إنك أنت الوهاب. اللهم يا مقلب القلوب ثبت قلوبنا على دينك. اللهم يا مقلب القلوب ثبت قلوبنا على دينك. اللهم ثبتنا بالقول الثابت في الحياة الدنيا وفي الآخرة. اللهم إنا نعوذ بك من الفتن ما ظهر منها وما بطن. اللهم اغفر للمسلمين والمسلمات والمؤمنين والمؤمنات الأحياء منهم والأموات. اللهم وفق ولاة المسلمين لما تحب وترضاه برحمتك يا أرحم الراحمين. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. عباد الله، إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون. وأوفوا بعهد الله إذا عاهدتم ولا تنقضوا الأيمان بعد توكيدها وقد جعلتم الله عليكم كفيلا إن الله يعلم ما تفعلون. واذكروا الله العظيم الجليل يذكركم واشكروه على نعمه يزدكم ولذكر الله أكبر والله يعلم ما تصنعون.